ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። እቺ ልጅ እኮ በእውነት በጣም ጠባብ ነች። በብሔር ላይ ተንተርሶ ነው ሰው ከፍ ሲያርጋት የነበረው እንጂ እውነት ለመናገር ይህ ገባ የሚባል ነገር እንኳን አታወራም። የሆነ መላቅጥ የሌላ ወሬ ነው የምታወራው። የሚያስጠላ በጣም ድሮም አስቀያሚ ሰው ብዙ ጊዜ የምረዳው ከውስጥም አስቀያሚ ነው። ከፍሩትም ብትሉ ከአትክልትም ብትሉ ከላይ ጠባሳ የሆነ ያለበት የማያምር ነገር ከውስጥም እንደዛው ነው። በእውነት ስፖይል ሳታረጊ ራስሽን አስተካክይ። ነግሬያቸዋለሁ። ጆርዲ የምትባል ያው ሁላ ዲስኩር የምትደሰኩረው ፈጣሪ ምስክሬ፣ ሀብታም እንደው አይጠጋትም አጠገቧም አይደርስም እንጂ ባለ ሀብት መጥቶ ይነዋት አንቺ አሪፍ ነች ነይ በቃ እኔ ሁሉ ነገር ቴክ ኬር አደርጋለሁ ብላ ድራሻችሁን ጥላ ነው የምትጠፋው። አካውንት ሆነ ብላ ዲአክቲቬት አድርጋ ነው የምትጠፋው። አይ ዲአክቲቬት አድርጋ አልፈልግም፣ ይሄ ሶሻል ሚዲያ ላይ እንዳይሽ አልፈልግም። ኧረ ምን አባቱ ይሰራልኛል ጠርቅመው ነው የምትለው። አለቀ። ብር ይመጭ። ብር እስኪመጣ ግን እንዲህ ትሰማለህ በየቦታው ይባላል። ከዛ ብር መጥቶ ስም እድሜ ማን ነው ስም ተብሏል። ይሄ ሰውዬ ተጠይቋል። እርግጠኛ ነኝ የሆነችው ስሜ የዱቄት ፋብሪካ እና የዘይት ፋብሪካ ነው አላት። ስሜ ደምረሽ ድረሽበት 100 ሰራተኞች አሉኝ አንድ ላይ አለቀ። ያልኳችሁ ብር ሁሉም ጋር አይመጣም፣ ሁሉም ጋር አይሄድም። አሲዳም ነው ብር። የሆነ በቃ የሚሄድበት መንገድ ብቻ አታውቀው። የሆኑ ሰዎች በደንብ ይዝናኑበታል። ጨንቋቸው አቅም የወንድ ልጅ ኮንፊደንስ የሚኖረው ገንዘብ ሲኖረው ብቻና ብቻ። በኃይለኛው ኮንፊደንስ የወንድ ልጅ የምታመጣው ገንዘብ ሲኖረው ነው። የስንት ብር ስራ ነው የተቀጠረችው ቅድስቷ? ቅድስት የስንት ብር ሰራተኛ ናት? እንዳሳብ ማለት ስንት ብር ነው የምትሰራው? ተግባባ? አይመጣው። ስለዚህ ዞር ዞር ትላል። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርስ። ገንዘብ ብዙ ነገሮችን ይለውጣል። እርግጥ ነው ሁሉም ሰው ተፈተፍ የሚለው ታዲያ ለገንዘብ ብሎ ነው እና የትኛውም ሰው መላት ካገኘ ድረስ ምንም ነገር የመቀየር እንትን አለው። ብዙ የሚሰራውን ነገር ሁሉ ይተዋል ከጥቂት ሰዎች በስተቀር። ጥቂቶች አሉ በእርግጥ ስራቸውን አክብረው የሚሰሩ ገንዘብ የማይለውጣቸው ምናምን ሰዎች በጣም ጥቂቶች ግን አሉ። ግን አብዛኛው በሚባል ደረጃ በተለይ ደግሞ በሶሻል ሚዲያ ላይ አብዛኛው ሰው ለገንዘብ ነው የሚሰራው። የትኛውም ሰው ቢሆን ገንዘብ እስካገኘ ድረስ ሀሳቡን የማይቀይር የለም በብዙ መልኩ። እና ደግሞ በክፋት አታምጣው እንጂ በመልካም ከሆነ ኖርማል ነው ማለት። መልካም እንኳን ባይሆን ክፋት አይሁን ወይንም ሰው አትጉዳበት እንጂ ገንዘብ መስራቱ ክፋት የለውም ብዬ አስባለሁ። ሰው እስካልጎዳበት ወይ ደግሞ በመጥፎ መልኩ እስካልሰራበት ድረስ በተለያየ መንገድ ገንዘብ ማግኘቱ ችግር የለውም ብዬ አስባለሁ። እሷ ደግሞ ለሴቶች ድምፅ እንሁን ምናምን የምትለው ነገር አሪፍ ሆኖ ሳለ ግን ሃይማኖትን ለማጥላላት መሞክር ወይንም ደግሞ ሃይማኖት ላይ ተነስታ የማይሆን ነገር ለመናገሯ ተገቢ አይደለም። እንደፈለገች አርጋ የሰውን ሃይማኖት መናገር አትችልም። እንኳን እዚህ ቀርቶ በውጪውም ሀገር ቢሆን እንዲህ ያለ ነገር አይፈቀድም፣ በህግ አግባብም አይፈቀድም። ሌላውን ማጥላላት ወይንም የሌላውን እምነት መንካት ወይንም ሌላውን ብቻ መጉዳት ወይንም በንግግር ያልተገባ ነገር መናገር ተገቢ አይደለም እና በሃይማኖት ዙሪያ የተናገረችው ነገር ፍጹም ተገቢ ያልሆነ ነው እና እሷም ደግሞ በጣም በብዙ መጥፎ ነገሮች ስሟ ሲነሳ የነበረ ሰው ነች። እውነትነቱን በደንብ አረጋግጠናል ይላሉ ብዙ ሰዎች። ግን ያው እሱን ለማለት ሳይሆን አሁን በሃይማኖት ጉዳይ የመጡ ሰዎችን እንዲህ ለማበጣበጥ ወይንም አንድም ሃይማኖት ነጥሎ መናገር ተገቢ ነው ብዬ አላስብም። እሱ ላይ ቅሬታ አለኝ እንጂ ገንዘብ ለማግኘት እንደምትሰራ ሁሉም ሰው ገንዘብ ለማግኘት እንደሚሰራማ ግልጽ ነው እና የትኛውም ሰው ገንዘብ ለማግኘት ይሰራል እና እሷም ደግሞ ያው ብር ያለው ሰው ቢጠይቃት አብዛኞቹ ሰዎች ራሳቸው አምነዋልና አብዛኞቹ ሴቶች ያው ገንዘብ ያለው ሰው ነው የምፈልገው ምናምን ይላሉ። ግልጽ ነው፣ አይፈረድባቸው። ምክንያቱም አንድ ሰው ኃላፊነት መውሰድ አለበት ብዬ አስባለሁ ለቤቱ ትዳር ምናምን ከመያዙ በፊት ወይንም
ልጆች ከመውለዱ በፊት ምናምን ራሱን በገንዘብ ወይም በኢኮኖሚ ማስተካከል አለበት እና ያንን ቢፈልጉ አይፈረድባቸውም። አብረን እናድጋለን ምናምን የሚባሉ ነገሮች ብዙ ጊዜ ላይሳኩ ስለሚችሉ ያው በገንዘብ መልኩ ያላቸውን አስተሳሰብ ብዙ አልቃወምም። ግን በሃይማኖት በኩል ያለችው መንገድ ግን ተገቢ ነው ብዬ አላስብም። አንድን ሃይማኖት ለማጥቃት መሞከርም ተገቢ አይደለም። በፈለገችው መልኩ ተጎድተናል፣ ተጠቅተናል ምናምን የሚለውን ነገር ወይ ደግሞ ልክ ያልሆኑ ነገሮችን በስነ ስርዓት መናገር ሲቻል አንድን ሃይማኖት ወይንም ነጥሎ በመናገር ወይንም ወንዶች እንደዚህ ናቸው ምናምን እያሉ በጋራ በመፈረጅ ተገቢ ያልሆነ ነገር መናገር ልክ ነው ብዬ አላስብም። ፊሽካ ስለነፋሽ የሚመጣ ለውጥ አለ እዚህ ሀገር ውስጥ ዊስል ብሎይንግ እዚህ ሀገር ውስጥ የሚያመጣው ለውጥ አለ። ስለተለከፍሽ ለስንቱ ነፍተሽ ትችዋለሽ። ፊሽካ ማለት አስቀድተሽ በእንትን በባጊዘሽ በስፒከር ከፍተሽ ለምን አትሄጂም? ፊር ስላደረግሽ ምንድነው እብድ ነው የምትባየው ወይ ሙድ መያዣ ነው የምትሆኚው? ፊሽካ 36 ፊሽካ ብነፊ አንቺ ነፍታሽ እሷ ነፋች ምንድነው የምታደርጊ? ጎት ዊዝ ፌስ ኤንድ ፍር ምናምን በጥፊ አጠናፍሮ ይጥልሻል አስፋልት ላይ። ከዛ በኋላ ዋት ሃፕንስ ኢዝ ፖሊስ ይመጣል ምን አይባል ሴት ነው በቃ ይሄ ነገር ያጋጥመናል ትባልሽ ያልቃል። ጣቢያ ትሄጃለሽ ሙድ ይይዙብሻል። ስንቱ ነገር ባለበት ሀገር አንቺ በጥፊ ተመታብሽ ነው ይሄ ወደዛ ነው የምትባየው። እኛ ሀገር ሴቶችን መደብደብ የባህል ስፖርት በመሰለበት ሀገር መልከፍ እንደ መብት በሚታይበት ሀገር ከታች ከትምህርት ቤት ጀምሮ መስራት ሲገባን ከታች ወንዶቹ እንዴት ነው ሬዝ የምናደርጋቸው? ፋሚሊ ሁሉም ኃላፊነት አለበት። ይሄ ፓትሪያርካል ሶሳይቲ አላውንም በነገራችን ላይ የሚካድ ነገር አይደለም። ቤተሰብ እንዳለ ሴት ልጅ እንዴት ነው ትሪት የምትደረገው? ወንድ ልጅ እንዴት ነው ትሪት የሚደረገው? እህትህን ጠብቅ። የ8 ዓመት ታናሿ የ8 ዓመት ታላቁን በመጠበቅ ስም እንዴት አድርጎ ነው አቢዩዝ የሚያደርገው? ማለት ፈልጎ ላይ ይችላል አቢዩዝ እያደረጋት አይደለም፣ ግን ባይ ኢፌክት ለዛ ነው። እና ይሄ ሁሉ መስተካከል ያለበት ሪሼፕ መደረግ ያለበት በጣም ብዙ ነገር አለ። የህግ ማዕቀፉ መስተካከል ያለበት። የሴት ልጅ ጥቃት አያስደነግጣቸውም። ተደፍረሽ ስትሄጂ ስንት ዓመትሽ ነው ትባለሽ? 20 ዓመትሽ ሆኖ ታዲያ ምን ታካብጃለሽ? እጂ የተባለች ሴት አውቃለሁኝ እኔ በስነ ስርዓት ኢምፐርሰን ማለት ነው እኔ የነበርኩበት ኬዝ ኢንቮልቭ ያደረኩበት ኬዝ ውስጥ ይሄ ሁሉ ባለበት እንትን ፊሽካ ንፊ 16 ቀን ሙቭመንት ስላለ ፊሽካ ንፊ 365 ቀን ንፊ ፊሽካ ሳክስፎን ንፊ የሚመጣ ነገር የለም። አታዝጉን ባለው እንትን ይሄ የሙቭመንቱን ጥንካሬ ሙሉ መያዣ አታድርጉት። ኤቭሪ ታይም አሁን ሴቶች ሙቭመንት ምናምን ሲባል ዩ ጋይስ ዊል ቢ ኔምድ ፊሽካው እንዴት ነው ለሚስታርት እንዴት ነው ፊሽካው ወደ አነፋፋችሁ ማለት ነው። ፊር ነው ፊሪሪሪ ነው ሪሪሪ ሚላሉ ነው። የልቁም ነገር የምትሰሩ ከሆነ አግዙም በሉና ኢንተረስትድ ከሆናችሁ ገዛ የምትፈልጉ ከሆነ ፕሮባብሊ ሊያግዝ የሚችል አቅም ያለው ሰው ፍላጎት ያለው ሰው ስላለ ተባብረን አንድ ነገር እናድርግ። ከዛ ውጪ ግን ከውጭ ሀገር ዝም ብሎ የተቀዳሚ ይመስል ዊስል ብሎ ለኛ ሀገር የማይሄድ እዚህ አበሻ ስንት የሴት ልጅ ጥቃት ያያችሁ አይመስልኝም። ስንት ነገር ባለበት ሀገር ፊሽካ ንፊ መንገድ ላይ ሲለክፍሽ ምናምን አንገትሽ ላይ አድርገሽ ትኖራለሽ። ሌሊት በህልምሽ ሁሉ ትነፊያለሽ። በህልምሽ የሚለክፍሽ ሰው አለ። ምን ትላለች?